ብዙዎች የሃሪኬን ሁለተኛ ጎል ሐሳብ አስተያየቶችን ከጻርጓላ አዲክ ሰው ትዝ አለኝ ያሉ ነው። በነገራችን ላይ ከዚህ በፊትም ብዩዋለሁ ለጓደኞቼ ፕሌይስቴሽን 2 ላይ ስሞክ እያሉ ነበር የሚጠሩኝ ከዚህ በፊት ፍሬንዶች አራዳ ልጅ ማለት ነው። እቺ የኛ ጎል ነች። አሁን ሃሪኬን ወደ ኋላ ሊመልሰን ነው። እንደዚህ አይነት ጎሎች ኒር ፖስት ላይ ታስጠጋለታለህ ሳይጠበቅ ይጠበቅ የሚባል ጎል ነው። ገብቷል። የት ይደርሳል ሲባል እዛ ጋር ብለህ ነግረህ ትወጥፍለታለህ ይወጣል ሩጦ ማለት ነው። በ1916 ጊዜ ፔስቱ ተጫዋቾች የነበሩ ሰዎች ያውቁታል ይህንን ጎል ነው የምልህ። ሁሉም ግን አይደለም። እችላለሁ የሚለው ሰው ብቻ ነው እንደዚህ አይነት ጎል ሊያስቆጥር የሚችለው ነው የምልህ ያራዳ ልጅ። እና ሃሪኬን ከትውስታ ጋር ነው ቆንጆ ጎል ያስቆጠረው ልልህ ነው። ኮሜንት ስገባ እንደው እንዲህ አይነት ነገር ሳይ ትዝ አላለኝም ያራዳ ልጅ። እስቲ ፔስቱ ተጫዋች የነበራችሁ ሰዎች ሐሳብ አስተያየት ዱብ አድርጉበት። ሼር ኮፕሊንግ አይረሳ። ይመቻችሁ። ሃሪኬን ኢንግላንድን ከጉድ አውጥቷታል። እኔ ግን አንድ የማይገባኝ የእግር ኳስ ፍልስፍና ቢኖር ጎል ካገባችሁ በኋላ አስራችሁም ፋይናል ሰርድ ላይ ተሰብሰቡ የሚባል ፍልስፍና አለ ወይ? ጎል አይደገምም ወይ እንዴ? ጎል እኮ የሚደገም ነገር ነው። አሁን ለምሳሌ ዛሬ ዲያር ኮንጎች ተጭነው ቢጫወቱ ኢንግላንድ ጎል የሚገባባት ቲም ነበረች። አይወላችሁ እኔም ቋጥሮ ለኢንግላንድ ግን ማለት ነው በቃ የማይረባ እግር ኳስ ነው። አገቡ ሄደው ተቀረከሩ። እንደውም ኢንግላንዶች ማለት ነው የመሀል ተጫዋቾች ላይ ስላተኮሩ ነው እንጂ አሁን ለምሳሌ ዲያር ኮንጎች እንዳለ ወደኋላ ተስበው እየተጫወቱ መሀል ላይ ያ ሁላ ዲፌንሲቭ ሚድፊልደር ማሰለፍ ተገቢ አይደለም። እና ሮጀርስን ዋትኪንስን ምናምን ማስገባት የተሻለ ነበር ብዬ አስባለሁ። ኤኒያው ኢንግላንድ ቱ ዘ ራውንድ ኦፍ 16 ሃሪኬን ዘ ትሩ ነምበር 9 በቃ እንደዚህ ውድ በሆነው የአጥቂዎች ገበያ ላይ ሃሪኬን ኳሊቲ እንደሆነ በዚህ ጨዋታ ሳይቶናል። 94 ኪሎ ሜትር ጋይስ ሰው ግን በጣም ክፋቱ ምን እንደሆነ ታውቃላችሁ? ይረሳል። ሃሪኬንን እኮ ረስተነው ነበር ሙሉ ለሙሉ። ምባፔ፣ ኦሊሴ፣ ዴምቤሌ ባላንዶሩን ምናምን እንላለና ሃሪኬን ክሬዚ ሲዝን ነበር ያሳልፈው። ዛሬ መጣና ሁለት ጎል አገባ። እንዳረሱኝ እናንተ ምን አይነት ሰዎች ናችሁ ነው ያለው። ምን አይነት ጎል! ሁለተኛውን ጎል አይታችኋል አይደል? ኢንግላንዶች ክሬቲቪቲ ችግር አለባቸው እንደዚህ ሎ ብሎክ የሚጫወት ቲም። ይሄ ግን ወርልድ ካፕ ነው ማን ፕሪሚየር ሊግ አይደለም። እኔ ሁሌ ነው የምናገረው አይደለም። ወርልድ ካፕ ነው። የኮነ ስቴጅ በኋላ ትልልቅ ቲሞች ነው የምታገኙት። ሎ ብሎክ መጫወት ያቆማሉ። እኩል ነው የሚጫወቱት ከናንተ እኩል። ኢንግላንድ ደግሞ እኩል ለእኩል ከተጫወታችሁ ማስከፈት አይከብዳችሁ። ማን ሃሪኬን ምን አይነት ጎል ነው ያገባው? ሁለተኛው ጎል አይታችኋል። ራሽፎርድ ተቀየረ። ጎርደን ሁለት ገባና ማለት ነው 2 አሲስት ገብቷላ። ራሽፎርድ ገና እንደወጣ ባርሳዎች እንግዲህ ዛሬ ደስተኛ እንደሚሆኑ እርግጠኛ ነኝ። በጎርደን ገብቷል። 2 አሲስት ነው ያደረገው። ምን አይነት ጨዋታ! ማሪኬ እዛ ራፐር ነው። ኢንግላንዶች እንዳለ ራፐር ነው ያላቸው። ቤሊንጋም ለኤዜ መስጠት ትችል ነበር አንተ ባለጌ። ለኤዜ ሰጥተው እዛ ኤዜ ቢያገባ ምን ችግር አለ? ባላንዶር አይፎካከር ምን አይል ምቀኛ ነው በእናትህ። ግን ሃሪኬን ገባና የፈጠነ ተቀለለባቸው። ማን ኢንግላንዶችን መፍራት አለብን። እኔ ሁሌ ነው የምናገረው መፍራት አለብን። ይኸውልህ አሰልጣኙ ማለት ነው ሮጀርስን ምናምን እየተጠቀመ የሚያስገባ ከሆነ በጣም መፍራት አለባችሁ። ክሬቲቪቲ ከጨመሩበት እዚህ ላይ በጣም ክሬዚ ነው። ገብታችኋል አይደል? ኬን ምን አይነት የተሟላ አጥቂና አባቴ። በተለይ ሁለተኛው ጎማ የመጀመሪያው ጎል የቤሊንግሃምን መልሶ የኬን የከበደው ለምንድን ነው? የቤሊንግሃም ከላይ ነው፣ የኬን ከታች ነው። መወርወር አለብህ በአንድ ይዘኑት። ኬን ብልጥ የሆነ አጥቂ ነው። ገባር ለጭንቅላት ያለው አጥቂማ እመነኝ ነው የምልህ። ትላንት ያየኸውን ፈረንሳይ ማቆም የሚችል ብቸኛ ቡድን እንግሊዝ ነው። እንግሊዝ እንደው የሚከብደው ስፔን ነው። ገባር ከትላልቅ ቡድኖቹ ትክክለኛ እንግሊዝ ማለፍ ያለበት ፈተናዎች ቶማስ ቱሄል ራሱ የሚከብደው ፈተናዎች እንደ ዲያር ኮንጎ ስግጥ ብሎ የሚጫወቱ ቡድኖች ናቸው። ኔክስት ቴስት ሜክሲኮ አለ። ሜክሲኮን ካለፈ እመነኝ ነው የምልህ እንግሊዝን የዋንጫ ጨዋታ ላይ ታየዋለህ። እመነኝ ነው የምልህ እኔ እንግሊዝ ዋንጫውን ትበለዋለች። እምባፔ ጎልደን ቡት ያሸንፋል ሲል ጠሽ ሆንኩ የመሰላችሁ ሰዎች ለፋይናል ፈረንሳይና እንግሊዝ ነው የሚደርሱት። ፈረንሳይ ደግሞ እመነኝ ነው የምልህ እንግሊዝ የማሸነፍ አቅሙ አለ። ምክንያቱም በሚድፊልድ ስለሚበልጠው። ከእንደገና ደግሞ ሚድፊልዱ የእንግሊዝ ሚድፊልድ ከፈረንሳይ ሚድፊልድ ጋር ስታነጻጽረው ገባር ለሰርቶ የሚበላ ነው። ሰርቶ አዳሪ ነው። አርሶ አደር አርብቶ አደር ነው የእንግሊዝ ሚድፊልድ ማለት ነው። ስለዛ ለትላልቅ ቡድኖች ይሆናል ነው ማለት። እንደውም ስፔን ነው የሚከብደው። ምክንያቱም ስፔን እንደ ቡድን ነው የሚጫወተው። ገባር እንደ ክለብ ነው የሚጫወተው ስፔን። ገባ የተዋሃደ ቡድን ነው። ገባ እንጂ ኢንዲቪጁዋሊ ምናምን ነገር እንግሊዝ ላይ ምንም ነገር የመፍጠር እድል ዝቅተኛ ነው። ኬን ትችላለህ ነው ማለት። የአርሰናል ተጫዋቾች ባበዛ ቁጥር ኤዜን አስገባው አልኩ። ኤዜ ኳስ ሳይነካ ራሱ ጨዋታው ተቀየረ። ገባር ምክንያቱም ትሬቱ ይከፈታል። ጎርደን ሳይችል አሲስት አደረገ ምናምን ነገር። ሁለቴ ነው መሰለኝ አሲስት ያደረገው። ገባ ኬን ነው የሚችለው። በቃ ኬን ይችላል ነው ማለት። ከማንም ሰው ጋር እንዳታወዳድረው ኬን 5 ጎል ማለት። ሃሪኬን ለአርሰናል አካዳሚ ተጫውቶ እንደነበር የምታውቁ ስንቶቻችሁ ናችሁ? ሃሪኬን አሁንም የአርሰናል ተጫዋች ቢሆን ምን ያህሎቻችሁስ ደስተኛ ትሆናላችሁ?
ለአርሰናል ያለው ነገር ጥሩ አይደለም፣ ግን የሆነ በቃ ችሎታውን ስታዩት ያስቆጫል። ሃሪ ኬን እንግዲህ ዛሬም ሀገሩን እየመራ 2 ጎል አስቆጥሮ ዲሞክራቲክ ኮንጎን ጥሏቸዋል። ዲሞክራቲክ ኮንጎ አሳዛኝ ተሸናፊ ነበሩ፣ ግን ይሄ ሰውዬ የፔሌን የዓለም ዋንጫ የምንጊዜም ከፍተኛ ጎል ሰርፓስ አልፎታል፣ እንግዲህ በልጦታል ሃሪ ኬን። እንግሊዝ ከሜክሲኮ እንግዲህ ቀጣይ 16 ውስጥ የምናየው ይሆናል። ይሄ ትክክለኛ ኬን ግን እግዚአብሔርን አንተ ትክክለኛ ስትራይከር አንተ ሲጀምር እኔማ ወደቁ በቃ ተጫዋቾች ያረፉ የሲቲ ተጫዋቾች አረፉ ምናምን ብዬ ሲጀምር ማለት የታወቀ ነገር ነው። ፈርስት ሃፍ ያለቀ ጨዋታ ነበረ ይሄ ጨዋታ ማለት ነው። በረኛቸው ይዟቸው እንጂ 3 ምናምን ያገቡ ነበር። ምን አይነት ሴፍ የሚያደርግ የቤሊንግሃምን ቴስታዎች የማይወጣ ኳስ ነበር ሲያወጣላቸው የነበረው። ግን ሰከንድ ሃፍ ዋሬቨር ታይሙ ብያለሁ እኔ 80ኛው ደቂቃ ላይ እንኳን አቻ ቢያደርግ እንግሊዝ ማለት ነው የታወቀ ነበር ካምባክ እንደሚያደርግ በስነ ስርዓት ማለት ነው። አሪፍ ቅያሬ ያደረገ ቱዌል እነ ጎርደን እነ ሳካ ምናምን አስገባ እነ ኤዜ። ግን ማለት አንተ ኬን ጤነኛ አይደለም ሲጀምር። ግን እነ ኮንጎች ደግሞ ምን አደረጉ? እንዳለ ዋናውና ተጫዋቾቹን አስወጣ። ሰውየው ለመከላከል ፈልጎ መሰለኝ። የታወቀ ነገር ነው እንግሊዝ ፓስ እንደምታረግ ሰሩት። ሃሪ ኬን ምን አይነት አጥቂ ነህ? እንዴት ነው የምትችለው? እንዲህ እግር ኳስ ተመልካች ሆነ የዛሬውን ሃሪ ኬን አለማድነቅ ንፉግነት ነው። አክቹአሊ ሚስተር አንደርሬትድ ነው ሃሪ ኬን። ዛሬ ብቻ አይደለም ሁሌ የሚያደርገው ነገር ነው። እንግሊዝን እንግዲህ ከመመራት ተነስታ ካምባክ ሰርታ ኮንጎን በመጣል ወደ 16 ዙር እንድታልፍ ማድረግ የቻሉ 2 ድንቅ ጎሎችን ማስቆጠር ችሏል። ምን አይነት ጌም ነበር የተመለከትነው? ኮንጎች በጣም ነበር ያሳዘኑኝ። በተለይ ደግሞ ግብ ጠባቂያቸው ምፓሲ ማለት ነው። ኤኒዌይ በጨዋታው ላይ 7ኛው ደቂቃ ላይ ነበረ በሲፔንጋ አማካኝነት ቆንጆ ጎል አስቆጥረው ለረጅም ደቂቃዎች ሲመሩ የነበረው ኮንጎች ማለት ነው። የሚገርም መከላከል ነበር ሲያስመለክቱን የነበረው። ግብ ጠባቂያቸውን ፓሲም ቆንጆ ኳሶችን ነበር ሴቭ ሲያደርግ የነበረው ማለት ነው። በዚህ ወርልድ ካፕ ጥሩ ከሚባሉት ተጫዋቾች መካከል አንዱ ነበረ። አሳዛኝ ተሰናባችም ሆኗል ማለት ነው። ከዛ በኋላ የመጨረሻ 15 ደቂቃዎች ላይ እንግዲህ ሃሪ ኬን 75ኛው እና 86ኛው ደቂቃ ላይ 2 ጎሎችን አከታትለው በማስቆጠር ኢንግላንድ ከመመራት ተነስታ 2-1 ኮንጎን አሸንፋ ወደ 16 ዙር እንድትቀላቀል ማድረግ ችሏል ማለት ነው። ምን አይነት አጥቂ ነው ሃሪ ኬን ግን በጣም የሚለየ አጥቂ ማለት ነው። አንቶኒ ገርደን ሁለቱንም አሲስቶች ማድረግ የቻለ ተጫዋች ነበረ። ተቀይሮ ገብቶ ነበረ እነዚህን 2 አሲስቶች ማድረግ የቻለው ከጌም ቀያሪዎች መካከል አንዱ ነበረ ማለት ይቻላል። ያው አሰልጣኝ ቶማስ ቱዌልም ብዙ ተቸግረው ነበረ። የጨዋታ መንገዳቸውን ከቀየሩ በኋላ ነበር እንግዲህ ኢንግላንድ ካምባኩን መስራት የቻለችው። ኤኒዌይ እንግሊዝ እንግዲህ በ16 ዙር ሜክሲኮን የምትገጥም ይሆናል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ቢስሚላህ ሃሪ ኬን ትችላለህ። ከምንም 2ቱንም ጎል ያስቆጠረው ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ኮንጎ በዚህ ልክ መፈተን አልነበረባትም። ግን እድሜ ለሃሪ ኬን። የቶማስ ቱሄል ቅያሬም አንደኛ ነበረ። ጎርደንን ቀይሮት 2ቱንም አሲስት ያደረገው እሱ ነው። የኢዜና የሱ መቀየር ጨዋታውን ቀይሮታል። ግን እንደ ቡድን አሁንም ይቀረዋል ይሄ ቡድን። አሁን ቅድም ቪዲዮ ላይ እንደነገሩት ታውቃላችሁ፣ ኳሊቲ ያለው አጥቂ ስላለው የሆነ ዋጋ ያስከፍላችኋል፣ ይቀጣችኋል። እንግሊዝ ለዛ ነው እንዴት እንዳስቆጠረው 2ኛው ጎል አይታችሁታል። ከምንም ነው ያስቆጠረው። ተሳስተው እነዛ በቃ ያንን ስፔስ ሰጡት። እንዴት እንዳስቆጠሩት አይታችሁታል። ቤሊንግሃም በጣም ብቻውን ይለፋል። አሁን እንደዛ አይነት ቡድኖች አሁን እነሱ ያገኙት አጋጣሚ ጎዳውን ማስቆጠር ካልሆነ እንደዛ አይነት ሃሪ ኬን አይነት የሚቀጣ አጥቂ ካገኘ ይቀጣሃል። በቃ ከባድ ነው የሚሆነው እና በጣም ነው ደስ ያለኝ። ሃሪ ኬን ግን እውነት በቃ ለፍተሃል። ጽድት ያሉ ጎሎችን ያስቆጠርከው በራስህ ጥረት ሁሉም በቃ ዛሬው እውነት በጣም ደስ ብሎኛል። ሁሉም ማለት አይቻልም፣ ግን የነ ጎርደን ቅያሬ በጣም ወሳኝ ነበር። እኔ አሁን ኮንጎች ማልቀስ አለባቸው ብዬ አላስብም። ምክንያቱም በቃ እዚህ ድረስ መድረሳቸው ራሱ በጣም አሪፍ ነው። ግን ወደፊት እንግዲህ እንግሊዝ ምን ይገጥማታል የሚለው በጣም ከባድ ነው። ቶርናመንት ስለሆነ እንግዲህ የተሰራ ከሄደ የተሻለ ነገር ከሆነ በጣም ምናየው ነገር። በርግጥ ቶማስ ቱዌል ዛሬ ተደናግሯል። ያልጠበቀው ነው የሆነውና ያ ይመስለኝ ቀድሞ ስለተቆጠረ ከብዶታል። ከቀያሪዎቹ ግን አሪፍ ሆኖለታል። ሃሪ ኬን ግን ይችላል። እውነት በጣም ደስ ብሎኛል። እስቲ እንግሊዝ በማሸነፏ የተደሰታችሁ በኮመንት ላይ የተሰማችሁን አስቀምጡ። ቪዲዮ ደግሞ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ